አንድን ሰው በፍጹም ከአይምሮአችሁ ማውጣት ካልቻላችሁ ማለትም ስለናንተ ምን ያስቡ ይሆን ወይም ስለናንተ ምን ይሰማቸው ይሆን ብላችሁ ክፉኛ ለምትጨነቁ ይህም ብቻ ሳይሆን እስኪደውሉላችሁ ወይም ቴክስት እስኪያደርጉላችሁ በጉጉት ለምትጠብቁ ለዚህ ሰው የምትሰጡት ቦታና ከዛ ሰው የሚሰጣችሁ ቦታ ሰማይና ምድር ያክል ከተራራቀባችሁ ይሄ ቪዲዮ ለእናንተ። አንድ ማወቅ ያለባችሁ ነገር ቢኖር እንደዚህ የምትሆኑላቸው ተመልሶ የማይገኙ ምርጥ ሰዎች ስለሆኑ ሳይሆን ቻይልድሁድ ትራማችሁ ወይም በልጅነታችሁ ያጣችሁት የእናትና የአባት ፍቅርና እንክብካቤ በምትገቡበት ሪሌሽንሺፕ ውስጥ ስለምትፈልጉት ከአእምሯችሁ አልወጣ ያለ ሰው ይህንን ትራማ ሲቀሰቅሱባችሁ በልጅነታችሁ ያጣችሁት ፍቅርና እንክብካቤ ከነሱ የምታገኙ ስለሚመስላችሁ ይህንን ሰው መርሳት ሆነ መተው ያቅታችኋል። ነገር ግን ለዚህ መፍትሄ የሚሆነው ያንን ሰው ወደ እናንተ እንዲመጣ ማሳመን ሳይሆን ያኔ ለተጎዳው ልጅነታችሁ ሙሉ ኃላፊነት መውሰድና ያጣውን በሙሉ እናንተ ብቻ እንደምትሞሉት ራስን በማሳመን ይህንን ህመም እስካሁን መሸከም ከቻላችሁ ሸክሙ መጣል አያቅታችሁ። خلاص